እየቀነሰ ይሄዳል ብሎ የሚጠብቅ ሰው ካለ ከዛሬ ጀምሮ ተስፋ እንዲቆርጥ ፈልጋለሁ። ከጀርባዬ አንድ ባለስልጣን አለ። ከጀርባዬ ኢየሱስ የሚባል ባለስልጣን ቆሟል። በል ይለኛል፣ አውጅ ይለኛል፣ ተናገር ይለኛል፣ አብራ ይለኛል፣ ተናገር ይለኛል፣ ስበክ ይለኛል። ራቫሴ ካቲያና መጽሐፍ ቅዱስ ምንድን ነው የሚለው? እንደ ባለስልጣን ያስተምራቸው ነበርና በትምህርቱ ተገረሙ። እንደ ሕግ መምህራን አልነበረም ኢየሱስ ያስተምር የነበረው፣ በኃይልና በስልጣን ነበር ሲያስተምር። ፊቱ ላይ ያለው ግርማ፣ ሲናገር ከአፉ የሚወጣው የጸጋው ቃል ያስገርማቸው ነበር። ኢየሱስን እየተናገርኩ ፊቴ ላይ ፍርሃት ሊነበብ አይችልም። ከሞት የተነሳውን እየተናገርኩ ፊቴ ላይ ፍርሃት ልታነብ አትችልም። ከሞት የተነሳውን እየተናገርኩ ከሞት የተነሳውን እየመሰከርኩ ፊቴ ላይ ፍርሃት ሊታይ አይችልም።